ይሄ ጌታ ዝም ብሎ አይዳኝም። ይሄ ጌታ ፍጽምናውን ሲያሳይ እንግዲህ የመጀመሪያው ነቢይ እንደዚህ ቀስ እያለ በዘመናት ሂደት የሰው ልጅ የእውቀት አድማስ እንዲያድግ፣ የምርምር ጥልቀት እንዲያድግ እያሰራ የሄደ ጌታ ትርጉሙን ሲያስቀምጥ አርረሕማን አርረሒም፣ በመጀመሪያ ደረጃ ለጥፋተኛው ለትክክሉም ያዝናል፣ አይጨክንም። ሁለተኛ ትክክል ለሆነ የተሻለ ደግሞ እዝነታል። የተመሰገነ ይሁን። ይሄ ነው። ከዚያስ ማሊክ የውሚዲን ትልቁ መንግስት፣ ትልቁ ንግስና የውመል ቂያማ ነው። ታላቁ ቀን፣ አንድ ብቻ ንጉስ። በጣም ነው የሚያሳምነኝ። አንድ ብቻ ንጉስ፣ ሁሉም በዛ ንግስና ስር ይሆናል። ማሊክ የውሚዲን። ይሄ ለሆነ ጌታ ኢያከ ነዕቡዱ ወኢያከ ነስተዒን፣ በፍጽምና አንተን ብቻ እንገዛለን፣ ከአንተም ብቻ እርዳታ እንጠይቃለን። ምን አይነት አተረጓጉም! ምን አይነት አምላክ ነው ይሄ! ይሄ ነው ሃይማኖቴ። ኢያከ ነዕቡዱ ወኢያከ ነስተዒን። ከዚያስ ኢህዲነ ሲራጠል ሙስተቂም፣ ቀጥተኛው መንገድ ምራን። በጣም የምትችለው የማወቅ መንገድ ድረስ ትሄድና ትቆማለህ። ለምሳሌ በፍልስፍና በጣም ጥግ ሄጃለሁ ሲባል ጥራዝ ነጠቅና ትምክህት እንዳይሆንብኝ በትህትና ያስልኝ በተቻለ መጠን አንብቤያለሁ። ፍልስፍና በጣም ለረጅም ዓመታት። ግን ፍልስፍናው ልኩን ያውቃል። የፍልስፍና ትልቁ ጥቅም ተረጋግተህ እንድታስብ ያግዛል። ግን እውነትን ግን አይነግርህም። እውነትን የመፈለግ ሂደት ነው። እውነት ማለት በፍልስፍና የማትደርስበት ፍጹምነት ነው፣ ግን ለመድረስ የምትታትርበት። ምክንያቱም ፍጹምነት ከሰው ልጅ አይመነጭም፣ ከመለኮት። ስለዚህ በፍልስፍና እውቀት በኤክስፒሪየንስ ይገኛል፣ የቀኑ ባለ ተሞክሮ በምክንያት ይገኛል፣ እዛ ጋ ይቆማል። ስለዚህ የወህይ የራእይ አስፈላጊነት መሰረታዊ ይሆናል። እዛ ወህይ ወይም ራእይ ላይ ፍጹም የሆነ ቃል ሲመጣ ቃሉን መመዘን መመራመር ትችላለህ። በዚያ ሂደቴ ውስጥ ቢስሚላሂ ረህማን ረሂም ከሚለው ኢህዲነ ሲራጠል፣ በርግጥም ለምን ፍጹም የሆነን ጌታ በሱ ትክክለኛ መመራቴን በጭንቅላቴ ማረጋገጥ አልችልም። እርዳታ ጠይቃለሁ። ማንን? ፍጹም የሆነውን አምላክ። ከሱ እርዳታ ለመጠየቅ እሱን እገዛለሁ፣ በሱ ስርዓት እመራለሁ። በስርዓቱ ስትመራ ማሊክ የውሚዲን ታላቁ ንጉሥ ነው። ታላቁ በአንድ ሀገር ውስጥ አንድን መንግስት ህግና ስርዓት ስትገዛ ስታከብር ነው መብት የምትጠይቀው። ታላቁ ንጉሥ ማሊክ የውሚዲን እርዳታም እሱን እንጠይቃለን፣ እንገዛለን። ቀጥተኛው መንገድ ምራን።